ከህይወቷ እንዲወጣ ኦዲየንስ ሁሉ ከህይወቷ እንትን እንዲሆን ነው እያደረጉ ያለው። ዛሬ ቀን እኮ ኢንተርቪው ከወንድሙ ጋር እኮ ኢንተርቪው አድርጎ ነበር። ግን እሱም ይፈልጋታል። ውሸቱ ነው። በእናትሽ ይፈልጋታል። አውቆ ነው በሚዲያ። ለምን አብት የሚፈልግ ሰው በሚዲያ መጥቶ አያሳጣሽም? አያሰድብሽ? ብር ትሰጠዋለች። እች ቆሻሻ፣ እች ውዳቂ ብር ትሰጠዋለች። ሄደ እሷ ጋር ብትኛ ኮላስተር ነው ምኛ እኔ ግን ከሳ ጋር ልሆን ምንም ተአምር ሩታን ባትፈልጎም እቺ ቆሻሻ፣ እቺ ብስብስ እንዲያው ለሳታለች ነው የሚፈልገው። እሱ እኮ ምን አለ ዛሬ በወንድሙ ጋር ምንድን ነው ያለው ዛሬ? ለምን እንደማያምኑ አንዳንድ ሰው አላውቅም ማለት ነው። ይፈልጋታል። ውሸታም ነው። ቀን በቀን እየተገናኘ ቀን በቀን እየታሻ ቀን በቀን ፊቱን እንትን እያለ ማን ነው የሚያመነው? እሱ ነው ኢባብ። እሱማ እባብ ነው። እሱን ያህን ኩላ መዋርድ ያለ ሰው እሱ ቆፍጠን ማይብልም ቆሻሻ ነው። ወይ ያኛው ጋር አሁን ወይ እሷ ጋር ቆሻሻ ሁሉም ቦታ እንደ ዋ ይወዘወዛል። ፈጣሪ እንደሱ አይነት ሰው እንዴ ሴት ለማወጣ እሱ ቆሻሻ አይደለም እንዴ? አሁንም እኮ ለሩታ አልሆንም እኮ ለዚች ብስብስ ራሱ ዝም ብላ ናት። አንደኛ ገና የተወች ወደ ራሱ የተመለሰችው እንደገና ገብቶ መሳቀል የፍሬም የሚባል ማለት ነው። የፍሬም ከመሀል ማስወጣት አለባት እሷ ራሱ። እኔ ሩታዬ ቢሆን ማለት ነው በአሁኑ ሰዓት እግዚአብሔርን እሱም የራሷ ኑሮ እንዲኖር ለእኔ ልጄን እያሳደኩ ሰርቼ ራስን ለውጭ ትልቅ ቦታ ደርሼ ቅጥል ነው እናንተ እኮ ሚዲያ ላይ እሱ እናንተ የምትፈርዱት በምታዩት ቪዲዮ ነው። እሱ ምን ነው ተኋላ ምን እንዳለ አታውቁ። እህቶቿ እንኳን እያሳለፉ እየሰጧላል። እንዲያርገሽ ካልሰራሽ ተብላ ነው መሰለኝ። እኔ እኮ ለዚህ ነው እኔ ማልተዋት። እውነቴን ነው። እኔ ታሳዝነኝና ማልተዋት ለዚያ ነው። ስንት ዋጋ እኔ በጣም ነው የምታሳዝነኝ። ንገር እኔ ተሁሉ ነገር ዋጋ የምከፍለው እኔ ስለምታሳዝነኝ ነው። እውነት በጣም እኔ ታሪኳን ሰማቅ ማለት ታሪኳን ስለሰማሁ ራሱ ሁሉም ውሸታም ናቸው። ምንም ታሪክ የሚባል ነገር የለም። ቤተሰብ ናቸው እጅ በሆነው እንኳን ልጃችሁ እስከ ስትሞት የራሱን ሊቀብሩ ሲናካብሽ አትወጭም። ተባክሽ መሲ እኮ ተናግራለች። እኔ አሁን በቃ ተይ፣ ሁሉም ውሸታም ናቸው። ተይ፣ ውሸታም ናቸው። እውነትሽ ነው። ጫን ውሸትን እየደበቀ እና ምን ታርግ እሱን እንትን ደስታ ሚሉት ይሳ እንዴት ነው? መሲ ምን ታውቂያለሽ አንቺ? ተኋሏ ማንም እኮ ተጎኑ የላትም። እየበሉ ይከዷታል። ቢኖርም ባይኖርም ማለት ነው። እኔ ቢሞትም ይሞታሉ፣ ቢኖርም ይኖራሉ እንጂ የራሴን መቼም ታናዱ በግድ ደግፉኝ ላለቻቸው እሱ አንድ ልጅ ብርቅ ነው እንዴ? የራሱን አንደኛ አንድ ልጅ እኮ ማሬ ራሱን አያስጥልም። ማሬ የራሱን እንደዚህ እንድትሰደብ እንደዚህ እንድትወቀስ አያደርግም። እኔ ራሴን እስካሁን ድረስ አልደርስም ነበር ለልዬ ብዬ ነው ይህን ሁሉ ዋጋ እየከፍሉ ያሉት ብላሌ ባለፈው እውነቷን ነው። ከላስ ካፈለች ብዙ ዋጋ ከፍላለች። በቃ ማቆም ነው። ምንድን ነው ሰው ቦታ ሲሰጥ ነው ለሁሉም ነገር ቦታ የምትሰጠው። ይችን ሀያ ደቂቃ ቪዲዮ እያየን ዝም ብለን እዚህ ሚዲያ ላይ ታታታታታ እንላለን። ግን ተዋሏ ምን እንዳለ አናውቅም። ብቻ ይችን ካሜራ ብቻ ሁሌ እኔ የሚሰማ ማለት ነው። ከፈለጋችሁ ደግፉ፣ ካልፈለጋችሁ ወዳችሁ መርጣችሁ እናንተ እንደሰጣችሁ። እኛ እንኳን ስንት ነገር ያደረግነው ያልከፈሉ ሳይልም እዚህ ራሱ ማንም ሰው ያላደረገ ሳይልም እዚህ ላይ ታስከብሪ። ሁሉም ሰው መጥቶ አፍ አይከፍልን ረብስማም ከእናንተ ከማውራት ማለት ነው። ከጂኒ ጋር ማውራት ነው ደግሞ እናንተ መልስ ማለት ምስት ባቢ የሚቀያየር ሰው ዘንድሮ ጂኒ ይዛችኋል እንዴ? ዋጋ ከፍለን ዋጋ ከፍለን ድንጋይ ነው እንደ ርታ ወተት ጠጪ እሺ፣ ወይም ቢራ ጠጪ ፈለስ ዘንድሮ ጌታ ድንጋይ እንደ ባንቀላ ሰው ዋጋ ከፍለናል። ዋጋ ከፍለን ይላሉ ሁሌ ሲሰማ ሲያስቀምጥ ገኔ እና ሩታ እኮ ሀዶ ብላችሁ ሶሻል ሜዲያ ስትመጣ ቀንም እኛም ነበረን ማሬ። እናንተ ብቻ አይደላችሁም እኮ ዋጋ የከፈላችሁ። ላባችን ጠብ አደርገን
መሲ አንቺ አውሪ ነኝ እየሰሙኝ እኮ ወተት በጎላ ጠጡ።